በአንድ ቀን እንግዲህ ሚሊዮነር ስለሆነው ሰው ነው ታሪክ የምነግራችሁ። ኤልሜር አልቫሬዝ ይባላል። ይህ ሰውዬ የ47 ዓመት ጎልማሳ ሜክሲኮዊ ነው። ከሜክሲኮ ወደ አሜሪካን እንግዲህ የዛሬ 18 ዓመት ነበር የመጣው እና የዛሬውን ያድርግና እንግዲህ አሜሪካን ላንድ ኦፍ ኦፖርቹኒቲ ነች። የስራ እድሎች አሉ። ሰው መቀየር ይችላል፣ ሰርቶ መለወጥ ይችላልና አሜሪካን ሀገር ከገባ በኋላ ስራ ጀመረ፣ ራሱን ቀየረ፣ ቤተሰቡንም ረዳ፣ ብዙ ነገር አደረገ። በኋላ ላይ ግን አገር ቤት ያለችውን ሚስቱን አምጥቶ አግብቶ የተንዳላቀቀ ህይወት መኖር ፈለገ። ሚስቱን አስጠራ፣ ከሜክሲኮ አሜሪካን አመጣት፣ መኖር ጀመሩ። መኖር ከጀመሩ በኋላ ድል ባለ ሰርግ ተጋቡ። ግን ጋብቻቸው የቆየው ለ6 ዓመት ብቻ ነበረ። ልጅቷ ከአገር ቤት አምጥቶ ካገባት በኋላ ከሌላ ወንድ ጋር መማገጥ ጀምራለች፣ ከሌላ ወንድ ጋር መሄድ ጀምራለች። አልቫሬዝ በዛ ምክንያት ከልጅቷ ጋር ይፋታል። ፍቺ ሲደረግ እንግዲህ አሜሪካን ሀገር ያላችሁ ሰዎች ታውቃላችሁ፣ አብዛኛውን ነገር ለሴት ነው የሚሰጠው እና እሱ ፍቺ ከመደረጉ በፊት ትዳር ላይ ያለው እንግዲህ ገንዘብ ይቆጥብ ነበር። የሚቆጥበውንም ገንዘብ በሚስቱ አካውንት ነበር የሚያስገባው። ቢያንስ ወደ 100 ምናምን ሺህ ዶላር ቆጥቦ ነበረ። በሱ አካውንት ነው ያደረገው። ሙሉ ንብረት እሷ ወሰደች። መጨረሻ ላይ ብሩን አካፊኝ ሲላት እምቢ አለችው። በቃ ገግማ ወሰደች። ኢቭን ማለት ነው ከ15 ቀን በኋላ ራሱ ድል ባለ ሌላ ሰው አገባች። ድል ባለ ሰርግ ማለት ነው። ይሄ ከተከሰተ በኋላ ኤልማን አልቫሬዝ እንግዲህ ተስፋ ቆረጠ፣ ከቤቱ ወጣ፣ ሆምለስ ሆነ። በቀን መጠጣት ሆነ ስራው። በቃ ተስፋ ቆርጦ ውጪ ነው የሚያድረው፣ ሆምለስ ሆኖ ማለት ነው። እንደዚህ እያደረገ ለ12 አመታት በድህነት አሳለፈ። በሱቆቃ ህይወት ጎዳና ላይ ወጥቶ ማለት ነው። መጨረሻ ላይ አንድ ቀን ጎዳና ላይ ተኝቶ የሆነ ንፋስ ይነፍሳል። ያ ንፋስ ሽው ብሎ ሲነፍስ የሆነች ወረቀት ባጠገቡ ታልፋለች። ያቺን ወረቀት ያነሳትና ሲያያት $10,000 የተጻፈባት ቼክ ነች። አልቫሬዝ ከራሱ ጋር መጣላት ይጀምራል። ያንን አይቶ ቼኩ ደግሞ የተጻፈው ማንም ሰው ማውጣት እንዲችል ተደርጎ ካሽ ተብሎ ነው የተጻፈው፣ በሰው ስም አይደለም የተጻፈው። ስለዚህ ሄዶ ማውጣት ይችላል፣ መብቱ ነው፣ ወንጀልም አይሆንበትም። ስለዚህ ከራሱ ጋር ተጣላ፣ አሰበ፣ አወጣ፣ አወረደ። ይህን ቼክ ላውጣው አላውጣው አለ። መጨረሻ ላይ ምን ወሰነ? ቼኩን ይዞ ቼኩን የጻፈው ድርጅት ጋር ቀጥ ብሎ ሄደ። እዛ ድርጅት ጋር ገባ። ማናጀሩን ማግኘት ፈልጋለሁ አለ። ማናጀሩን ለማግኘት ቀጠሮ አስያዙት። በቀጠሮ መሰረት ማናጀሩ ጋር ገባ። ማናጀሩ ጋር ሲገባ ማናጀሯና ባለቤት ጥቁር ሴት ነበረች። አገኘችው። ምን ልርዳ ያለችው? ይህን ቼክ መንገድ ላይ አግኝቼው ነበር፣ $10,000 የተጻፈበት ነው። ስለዚህ የእናንተ ነው፣ ለእናንተ ነው የሚገባችሁ ብሎ ቼኩን ሰጣት። ማናጀሯ በጣም ገረማትና በእንደዚህ ሰዓት እንደዚህ የሚያደርግ ሰው እንዴት ተገኘ ብላ፣ እንዴት ግን ልትመልስ ቻልክ? ይህን ቼክ ማውጣት እኮ ትችል ነበረ ምናምን አለችው። አዎ በእርግጥ የኔ ያልሆነ ገንዘብ የኔ አይደለም፣ ለኔ ከፈቀደው ፈጣሪ ራሱ በምሰራውና በማገኘው ነገር ላገኝ እችላለሁ ብሎ አስረዳት። የተወሰኑ በቃ በጣም ትሪክስ የሆኑ ነገሮችን ነገራት። በኋላ ላይ ማናጀሯ በጣም ተመሰጠችና ጠየቀችው ስለ ህይወት ታሪኩ። ምንድነው ህይወት ታሪክ ምናምን ብላ ጠየቀችው። ኤልማን አልቫሬዝ ከሀ እስከ ፐ ከመጀመሪያው እስከ መጨረሻው ተንትኖ ታሪኩን ነገራት። ያንን ታሪክ ካስረዳት በኋላ ሴትዮዋ በጣም ተመሰጠች፣ በጣም አዘነች። መጨረሻ ላይ እዛው ላይ ቁጭ እንዳለ ማለት ነው፣ እዛው ቢሮ ሆኖ ስልኳን አነሳች፣ ደወለች። ጸሐፊዋ ጋር ደወለችና ለዚህ ሰውዬ ለአልቫሬዝ የ3 ወር አንድ ቤት ተከራዩለት። የሪል ስቴት ድርጅት ነው ያ ድርጅት። ከራሳቸው አንድ ለ3 ወር የሚሆን አንድ ቤት ተከራዩለት። ለ15 ቀን ስልጠና ስጡት። ስልጠናውን ከሰጣችሁት በኋላ እዚሁ በሴልስ የሴልስማን ስራ ላይ ቀጠሩት። $3,500 ይቀጠር ብላ እዛው ወሰነችና እዛው ስራ እንዲጀምር አስደረገችው። ልጁን ፈጣን ነበረ፣ ስራ ጀመረ። ስልጠና ተሰጠው፣ ቤቱ ተከራየለት። ስልጠና 15 ቀን ተሰጠውና ስራ ጀመረ። ፈጣን ነበረ ልጁም፣ በጣም ጎበዝ ነው። ስራውን በጣም አቀላጥፎ ይሰራል። ፏ አረገው። በኋላ ላይ የተወሰነ ጊዜ ከቆየ በኋላ እድገት አገኘ። ምን አደረጉት? የሳይት ማናጀር አደረጉት። ሳይት ማናጀር ካደረጉት በኋላ እዛም ሳይት ማናጀሩ ላይ በቃ ፈጣን ስራ ነው፣ ለድርጅቱ በጣም ትርፋማ ሆነ።
በጣም ብዙ ገቢዎች ማስገባት ምናምን ጀመር። የሪል ስቴት ድርጅት ነው። ሽያጮች በዙ ምናምን። በኋላ ላይ የሳይት ስራውን እየሰራ ያለ አብዛኛውን ጊዜ ሳይት ቦታ ላይ ማናጀሯ ትመጣለች። የሷም ስራ ከዛ ጋር የተያያዘ ስለሆነ መገናኘት ይጀምራሉ። ከዛ በኋላ መደዋወል መጣ። ማታ ማታ ሻይ ቡና መባባል መጣ። መደዋወል ማውራት ምናምን ሆነ። መጨረሻ ላይ ከዚህ ከማናጀር ጋር የፍቅር ነገር ቢጤ ጀመሩ። በኋላ ላይ የተወሰነ ጊዜ ቆይቶ ድል ባለ ሰርግ ሚሊዮነሯን ያገባል ጋሼ። ሚሊዮነሯን ድል ባለ ሰርግ አገባ። የሪል ስቴት ባለቤት ሆነ። ምን ለማለት ፈልጌ ነው? አንዳንድ ጊዜ በወጀብ ውስጥ በችግር ውስጥ ሆነን ፈጣሪ የሆነ የሚጎበኘን ቀን አለ። ተስፋ መቁረጥ የለብንም። የሆነች ታይም ላይ ፈጣሪ ይመጣል። አንዳንዴ ሊነጋ ሲል ይጨልማል ነው የሚባለው። ፈጣሪ መጥቶ ይጎበኛችኋል። ስለዚህ በህይወታችሁ ተስፋ አትቁረጡ።